ሰላም ጤና ይስጥልኝ ውድ ኢትዮጵያውያን ኤርትራውያን ይህንን ፕሮግራም በሀገር ውስጥም ከሀገር ውጭም ሆናችሁ እየተከታተላችሁ የምትገኙ እንኳን በሰላም ወደ ኒውሮሊሴት ፖድካስት መጣችሁ ያልኩኝ። ኒውሮሊሴት ፖድካስት በፈርስት ሲዝን ጋምብሊንግ ዲስኦርደር ወይም ደግሞ የቁማር ሱስ ህመምን ፊውቸር የምናደርግ ይሆናል። እንግዲህ በቁማር ሱስ እየተሰቃዩ ላሉ ሰዎች መፍትሄ ሊሆን በሚችል መልኩ ዲዛይን የተደረጉ ለ30 ቀን የሚሆኑ 30 ኤፒሶዶችን ከ30 ቀን ወርክሺት ጋር ይዤላችሁ የምቀርብ ይሆናል። ይህንን ፕሮግራም እያዘጋጀው ማቀርብላችሁ እኔ ፍራኦል መስፍን ነኝ። እንግዲህ አንድ ማሳሰቢያ አለኝ። እባካችሁ ከዚህ ፕሮግራም በቃ 100% መጠቀም የምትፈልጉ ከሆነ አሟጣችሁ መጠቀም የምትፈልጉ ከሆነ እነዚህ 3 ነገሮች ግዴታ ልታከብሩልኝ ይገባል። የመጀመሪያው በቀን ለቀኑ ከተመደበው ቪዲዮ በላይ አትዩ። ለምሳሌ ቀን 1 ላይ ካላችሁ የቀን 1 ቪዲዮ ብቻ እዩ። የቀን 2፣ የቀን 3፣ የቀን 4 ቪዲዮ ለማየት አትሞክሩ። አንዳንድ ጊዜ ለመዳን ካለን ጉጉት ወይም ደግሞ ቶሎ መፍትሄ ለማግኘት ካለን ጉጉት የተነሳ ነገሮችን ማሯሯጥ ማጣደፍ እንፈልጋለን። በቃ ቶሎ በቃ ይሄን የ30 ቪዲዮ አይቼ ነፃ ሆናለሁ ብላችሁ ልታስቡ ትችላላችሁ። በዚያ መንገድ አይሰራም። ደጋግማችሁ ማየት ከፈለጋችሁ ለቀኑ የተመደበውን ቪዲዮ መመልከት ትችላላችሁ። ደጋግማችሁ ስለሱ አስቡ፣ ዳይጀስት አድርጉ፣ ሜዲቴት አድርጉ፣ ነገሩን አብላሉት። ወደ ሌላ ቶፒክ አትሄዱ። የመጀመሪያው ህግ። ሁለተኛው ህግ ጆርናሊንግ ቡክ ወይም ደግሞ ኖትቡክ ሊኖራችሁ ይገባል። ማስታወሻ ደብተር ሊኖራችሁ ይገባል። ሳይዙ አነስ ቢል ይመከራል። የትም ቦታ ይዛችሁት መሄድ የምትችሉት አይነት ኖትቡክ ቢሆን፣ እናንተ የማይለያችሁ አይነት ኖትቡክ ቢሆን ተመራጭ ነው። ሶስተኛው ለእያንዳንዱ ቀን የተዘጋጀ ወርክሺት። ለምሳሌ የቀን 1 ቪዲዮ ካያችሁ ለቀን 1 የተዘጋጀ ወርክሺት አለ። ቪዲዮ ላይ ዴይ 1 ብላችሁ ኮመንት ስታደርጉ ሊንኩ ይመጣላችኋል። ያለበለዚያም ደግሞ የቴሌግራም ግሩፕ ከፍቼ እዛ ላይ አፕሎድ ማድረግ እችላለሁ። ስለዚህ እያንዳንዱ ቀን ወርክሺት አለው። እያንዳንዱ ቀን ያንን ወርክሺት ልንሰራ ይገባል። እንግዲህ ማይንድ ሴታችንን ልናስተካክል ይገባል። ይህን ወርክሺት እንደ አሳይመንት ወይም ደግሞ እንደ ሆምወርክ ወይም እንደ ክላስ ወርክ አትውሰዱት። ይሄ ቶሎ ጫርጫር አድርጋችሁ እንትን ለማለት አትሞክሩ። ከዛ ይልቅ እናንተን የሚጠቅማችሁ ጊዜ ወስዳችሁ አስባችሁ እዛ ወርክሺት ላይ ያሉትን ነገሮች ብትሰሩ ፍሬ ታፈራላችሁ ማለት ነው። ስለዚህ ቴክ ዩር ታይም፣ አታሯሩጡት። ቴክ ዩር ታይም፣ ኪፕ ኢት ስሎ። የምንፈልገውን ውጤት እናገኛለን። እነዚህ 3 ነገሮች ካደረግን በእርግጠኝነት የ30ው ቀን ኤፒሶድ ላይ ስንደርስ በእርግጠኝነት ብዙ ቴስቲሞኒዎችን እንደምንሰማ እርግጠኛ